የኢንተርፕረነርሺፕ ህይወትና የቅጥር ህይወት ምን ይመስላል የሚለውን ላነጻጽርላችሁ ነው የመጣሁት። በነገራችን ላይ ስለ ኢንተርፕረነርሺፕ እና ቢዝነስማን በጣም ዲፈረንስ አለ። ኢንተርፕረነር የቢዝነስ ሰው ሊሆን ይችላል። የቢዝነስ ሰው ግን ኢንተርፕረነር ሁሌ ሊሆን አይችልም። አዲስ የሌለ ነገር ማምጣት በጣም ሪስክ ያለው ነገር። የገንዘብ ፍሪደም ደግሞ አገኛችሁ ማለት የሰዓት ፍሪደም የማግኘት ከፍተኛ ቻንስ አላችሁ። ምክንያቱም ምንድነው እዛ ካምፓኒ ውስጥ ብዙ ሰዎችን መቅጠር ትችላላችሁ። መስራት ሲፈልጉ ትሰራላችሁ። መስራት ያልፈለጋችሁ ሰዓት አትሰሩ። ምን ላይ? የኢንተርፕረነር ላይፍ ላይ ወይም የስራ ፈጣሪ ላይፍ ላይ ቢዝነሱ ኦልሬዲ ሰክሰስፉል ሆነ ማለት ነው። ኦልሬዲ ራሱን ችሎ ከቆመ ማለት ነው። መሆን ግን በቅጥር ህይወት ኢትስ ኦልሞስት 0% ሰክሰስ ነው። ነገር ግን ቢዝነስም ኮራን አድርጎ ብዙ የማይሳካለት ሰው አለ። እሱንም አውቃለሁ። በኢንተርፕረነርሺፕ ዓለም ውስጥ ብዙ እንቅልፍ ማተኝበት ጊዜ አለ። ብዙ አእምሯችሁ የሚናጋበት ታይም አለ። በቃ ላይ ማሰብ የሚሳናችሁ ታይም ሁላ ኢንተርፕረነር ሆኖ በቃ ስቴብል የሆነ ሜንታል ሄልዝ ያለው ሰው በጣም የተወሰነ ነው። አብዛኛው በጣም ብዙ ችግሮች። ሰላም የዮናፕረነር ፋሚሊያንስ እንዴት ናችሁ? ዛሬ በሌላ ቶፒክ ተመልሻለሁ። ዛሬ አራተኛ ቪዲዮ ነው እና ዛሬ የመጣሁት የኢንተርፕረነርሺፕ ህይወትና የቅጥር ህይወት ምን ይመስላል የሚለውን ላነጻጽርላችሁ ነው የመጣሁት። ሁለቱንም ሆኜ አይቼዋለሁ። ተቀጥሬ የተወሰኑ ወራት ሰርቻለሁ። በኢንተርፕረነርሺፕ ብዙ አመታት ቆይቻለሁና ላይክ ሁለቱን እስኪ በደንብ አነጻጽራችኋለሁ። የሁለቱንም ጥሩና መጥፎ ሳይድ ላይክ ፕሮና ኮን ማለት ነውና በደንብ አነጻጽርላችኋለሁ። ይህን ቪዲዮ እስከ መጨረሻ የምትከታተሉ ከሆነ የኢንተርፕረነርሺፕ የስራ ፈጣሪነትና የቅጥር ህይወት በጎና መጥፎ ሳይድ በደንብ የምትመረዱ ይሆናል። ያው እንዳልኳችሁ ዛሬ የመጣሁት ኢንተርፕረነርሺፕን የኢንተርፕረነርን ህይወትና የተቀጣሪን ህይወት ለማነጻጸር ነው። ከራሴ ፐርሰናል ኤክስፒሪየንስ ጋር አንድ ላይ ደባልቄ ሼር ላደርጋችሁ ነው የመጣሁትና የተለያዩ ፖይንቶች አለ እነዚህን ሁለት ነገሮች ማነጻጸርበት ማለት ነውና ያው ኢንተርፕረነርሺፕ ማለት ነው በደንብ ተነጋግረናል። ኢንተርፕረነርሺፕ ማለት ስራ ፈጣሪነት። በነገራችን ላይ ስለ ኢንተርፕረነርሺፕ እና ቢዝነስማን በጣም ዲፈረንስ አለው። አሁን ብዙ ሰዎች ኢትዮጵያ ውስጥ ብዙ የቢዝነስ ሰው አለ፣ ግን ብዙ ኢንተርፕረነር ግን የለም። ኢንተርፕረነርና የቢዝነስ ሰው ማለት ሁለቱ ዲፈረንት ነገር ነው፣ በጣም የሚለይ ነገር ነው። አይ ነው ሁለቱም ለራሳቸው ነው የሚሰሩት፣ ሁለቱም የራሳቸው ቦስ ናቸው። ኢንተርፕረነር የቢዝነስ ሰው ሊሆን ይችላል። የቢዝነስ ሰው ግን ኢንተርፕረነር ሁሌ ሊሆን አይችልም። የቢዝነስ ሰው ማለት ኦልሬዲ የታወቀ ቢዝነስ ሞዴል አለ። አንድ ሰው ወይም የሆነ ካምፓኒ ሲጠቀምበት ያለ እሱን ኮፒ አድርጎ በቃ እሱን ደግሞ ኮምፒት ማድረግ ከነሱ ጋር ማለት ነው። ላይክ ምንም የተለየ ነገር አትፈጥሩም። ጀስት ኦልሬዲ የተፈጠረን ቢዝነስ ሞዴል ፎሎ የምታደርጉት ማለት ነው። ይሄ ኢትዮጵያ ውስጥ በጣም ብዙ ነጋዴዎች የምታዩ፣ ጫማ ነጋዴዎች የምትሉ፣ ልብስ ነጋዴዎች፣ መኪና ነጋዴዎች አብዛኞቹ ተመሳሳይ ነው አሰራራቸው። በቃ ላይክ አንዱን ኮፒ እያደረገ ነው አብዛኛው የሚሰራው ማለት ነውና ሰው ላይክ ይሄ ሲሆን የቢዝነስ ሰው መሆን ማለት ይሄ ነው። ግን ኢንተርፕረነር መሆን ማለት ግን ሌላ ነው። ትርጉሙ ምንድነው? ኢንተርፕረነር መሆን ማለት አዲስ ስራ መፍጠር ማለት ነው። ይሄ ማለት ነው ኦልሬዲ ክሬት የተደረገ ቢዝነስ ሞዴል አለ፣ ክሬት የተደረገ ቢዝነስ አለ። ያን ቢዝነስ ወይ ማሻሻል ሊሆን ይችላል ወይ ደግሞ ከዚህ በፊት ያልነበረ ቢዝነስ መፍጠር ማለት ነው። አሁን ለምሳሌ እንመልከት። ኢትዮጵያ ውስጥ የራይድ መስራች አለች አይደል? አሁን እሷ ምንድነች? ቢዝነስ ማን ነች ወይስ ኢንተርፕረነር ነች? ሁለቱንም ነች። ግን እሷን በደንብ የሚገልጻት ኢንተርፕረነር የሚለው ስራ ፈጣሪ ነች። ከሷ በፊት ራይድ የሚባለው ነገር ኢትዮጵያ ውስጥ አይታወቅም። ታክሲ ለእንደዚህ አይነት አገልግሎት አይውልም ነበር። ገብቷችኋል? ኢንተርፕረነር ማለት ይሄ ነው። ከሁለቱ አሁን ከዚህ እንድትረዱኝ የሚፈልገው ነገር አዲስ የሌለ ነገር ማምጣት በጣም ሪስክ ያለው ነገር ነው እና ከሪስክ ደረጃ ነው ሁለቱም የቅጥር ህይወትና የኢንተርፕረነርን ህይወት ስናነጻጽረው ኢንተርፕረነርሺፕ በጣም ሪስክ ያለው ነገር ነው። ለምን ካላችሁ ከዚህ በፊት የሌለ ነገር ነው ወይም ማሻሻል ነው። ገብቷችኋል? የአንድን ነገር ስትራክቸር መቀየር በጣም ብዙ ዋጋ ያስከፍላል። ሰው ላይ ይቀበላችሁ ይችላል። አዳዲስ ነገር ይዛችሁ ስትመጡ በጣም በቃ ላይ ከእንትንም ሊሆን ይችላል፣ ከገቢዎችም ሊሆን ይችላል፣ ከሶሳይቲም ሊሆን ይችላል። በጣም ብዙ ፈተና ይመጣባችኋል ማለት ነው። ያን ፈተና ተቋቁማችሁ ማለፍ መቻል አለባችሁ። ከዚህ በፊት ያሌለን ነገር ለማውጣት ማለት ነው። ገብታችኋል? በጣም ብዙ ሪስክ አለው። ገንዘባችሁን ሪስክ አድርጋችሁ ነው የሚጀምሩት ያንን ቢዝነስ። ሰዎች የማይቀበሏችሁ ከሆነ በጣም ብዙ ገንዘብ ነው የምታደርጉት ማለት ነው። ያ ቢዝነሱ ሞዴሉ ደግሞ ጀስት ሌላውን ሰው ማይጠቅም ከሆነ እናንተንም ሪስክ ትከታል በከባዱ ሁኔታ ማለት ነውና በሪስክ አንጻር በጣም የኢንተርፕረነርሺፕ ላይፍ በጣም ሪስክ አለ። ይሄ ነው። በዛ ላይ በቃ በፕሮባቢሊቲ ነው ገንዘብ ኢንቨስት የምታደርጉት። ሊሳካ ይችላል በሚል ፕሮባቢሊቲ ነው ገንዘባችሁን ኢንቨስት የምታደርጉት። እና ወደ ቅጥር ህይወት ስንመጣ ግን ምንድነው ምንም ላይክ ሪስኩ በጣም ኦልሞስት በቃ ላይክ በጣም ዝቅተኛ ነው። ኦልሞስት ዜሮ የሚባል ሪስክ ነው። ምክንያቱም ምንድነው ከእናንተ የሚጠብቀው ምንድነው የሆነ እውቀት አለ፣ የሆነ ሰርቲፊኬት አለ፣ የስራ ልምድ አለ። በቃ ያ ነው። ከዛ አንድ ድርጅት ትቀጠራላችሁ። ላይክ እንዴት ስራ ልትሰሩ እንደምትችሉ የሚያሳያችሁ መንገድ አለ። እሱ ፎሎ እያደረጋችሁ መሄድ ነው። ምንድነው ላይክ ኦልሬዲ በተቀመጠላችሁ ነገር ነው ፎሎ የምታደርጉት። ሪስኩ እናንተ አይደለም የምትወስዱት። ሪስኩ የዛ ካምፓኒ ባለቤት ነው የሚወስደው። ሪስኩ በጣም ዝቅተኛ ነው ማለት ነው እና በሪስክ አንጻር ከሁለቱ በጣም የትኛው ነው የሚሻለው? የቅጥር ህይወት ከሪስክ አንጻር በጣም ይሻላል። እና ሁለተኛው ደግሞ ታይም ማለት የስራ ጊዜያት ማለት ነውና
ታይም ስንመለከት ደግሞ ምንድነው ያው ላይክ የቅጥር ህይወትን ስንመለከት ምንድነው እስኪ እንትን አለን አይደል የምትሰራበት ስኬጁል አለን ከጠዋት 2 ሰዓት ተኩል ገብታችሁ እስከ ማታ 11 ሰዓት ድረስ ትሰራላችሁ ይሄ ተብላችሁ ትሰራላችሁና ኢቭን ሰዓት የሚጨምርባችሁ ከሆነ ተነግሯችሁ ኦቨርታይም ተጨምሮላችሁ ምናምን እሱንም በእናንተ ፍቃድ ምናምን የኢንተርፕረነር ህይወት እስካላችሁ የኢንተርፕረነር ህይወት ግን ስፔሻሊ መጀመሪያ ቢዝነሱን ክሬት ያደረገበት ታይም ከሆነ ላይክ የሚመረጥ ታይም የለም እሁድም ቅዳሜም ሊሰራ ይችላል ሙሉ 24 ሰዓቱን ሊሰራ ይችላል ዊኬንዱን ላይክ አዳሩንም እየሰራ ሊሰራ ይችላል ስፔሻሊ ቢዝነሳችሁን ገና ክሬት ያደረጋችሁ ሰሞን ቢዝነሳችሁ ማንንም አያውቀውም ያን ቢዝነስ ለማሳወቅ ያን ቢዝነስ ማርኬቲንግ ላይ መስራት አለባችሁ ሰው እንዲያውቅላችሁ ፕሮዳክቱ ላይ በደንብ መስራት አለባችሁ ወይ ሰርቪሱ ላይ ሰው መጀመሪያ አካባቢ ስፔሻሊ በጣም ብዙ ሰዓታችሁን ስራ ላይ ልታሳልፉ ትችላላችሁ ከዛስ እያለ ቢዝነስ እየተወቀ ምናምን ራሱን ችሎ መቆም ሲጀምር ግን በጣም ብዙ ፍሌክሲብል የምትሆኑበት ብዙ ታይም የምታገኙበት ጊዜ ይመጣል ሙሉ ሳምንቱን ላሰሩ ትችላላችሁ ሌሎች ማናጀሮችን ቀጥራችሁ ምናምን ማለት ነው እናንተ ያለውን ኦንላይን የተቆጣጠራችሁ ማለት ነው ኦኬ ሶስተኛው ደግሞ ፍሪደም እና ላይፍ ስታይል ነው ከፍሪደም እና ከላይፍ ስታይል አንፃር ስንመለከት በመጀመሪያ ላይክ የብዙ አይነት ፍሪደም የብዙ ነገር ፍሪደም አለ የገንዘብ ፍሪደም አለ የጊዜ ፍሪደም አለ የትኛው ነው የሚሻለው ካላችሁኝ የቅጥር ህይወትን ስንመለከት በመጀመሪያ ስቴብል ማለት እንችላለን በቃ የሆነ የምታገኙት ገንዘብ አማውንት አለ ላይክ ደግሞ የምትሰሩት ጊዜ አለ ላይክ አሁን ከሰኞ እስከ ዓርብ ቅዳሜ ከሆነ የምትሰሩት እሑድ የእናንተ ፍሪ ታይም ነው ሁሌ ላይክ ደግሞ ከ11 ሰዓት ከማታ በኋላ እሱም የእናንተ ፍሪ ታይም ነው ሰው ፍሪደሙን ከተመለከተን በታይም ይሄ ነው ፍሪደማችሁ በቃ የሆነ ፊክስድ ፍሪ ታይም ይኖራችኋል ማለት ነውና ግን ላይፍ ስታይሉን ስንመለከት ያው ፊክስድ የሆነና በቃ ስቴብል የሆነ ላይፍ ስታይል ነው የምትሰሩትን ታይም ታውቁታላችሁ የምታርፉበትን ታይም በደንብ ታውቁታላችሁ የኢንተርፕረነርን ላይፍ ስንመለከት ፍሪደሙን በገንዘብ ደረጃ ከተመለከትን ፍሪደሙ ኢት ዲፔንድስ እንደ ቢዝነሳችሁ ሰክሰስፉል መሆን አለመሆን ነው ቢዝነሳችሁ ሰክሰስፉል መሆን ከሆነ ከፍተኛ የገንዘብ ፍሪደም ታገኛላችሁ ከፍተኛ የገንዘብ ፍሪደም ደግሞ አገኛችሁ ማለት የሰዓት ፍሪደም የማግኘት ከፍተኛ ቻንስ አላችሁ ምክንያቱም ምንድነው እዛ ካምፓኒ ውስጥ ብዙ ሰዎችን መቅጠር ትችላላችሁ እናንተ መሰረቱን ስራዎች ሌሎችን ማሰራት ትችላላችሁ እናንተ ዳይሬክትሊ የሲኦ ስራ መቆጣጠር ብቻ ያለውን ስራ መስራት ትችላላችሁ ማለት ነው ፍሌክሲብል ነው እንጂ ሪጂድ አይደለም ወር ፊክስድ አይደለም በቃ ላይክ ኢት ዲፔንድስ ኦን ዩር ቢዝነስ ሰክሰስ ነው ማለት ነውና ቢዝነሳችሁ ሰክሰስፉል የሚሆን ከሆነ እናንተም ጀስት ፍሪደማችሁ የገንዘብ የታይም ፍሪደማችሁ ከፍ እያለ ይመጣል ላይፍ ስታይልም ከተባለ ላይፍ ስታይላችሁ ኢቭን አንድ ዊኬንድ ሙሉ ትኖር ትችላላችሁ የቅጥር ህይወቱ ላይ ግን ላይክ ትራቭል ከተባለ ራሱ አመታዊ ፍቃድ እየጠበቀ ምናምን ነው እንትን ላይ ያደርግ የሚችለው ግን የራሳችሁ ቢዝነስ ማን ከሆናችሁ ግን የራሳችሁ ቢዝነስ አላችሁ ከሆነ ግን ቢዝነስ ኦልሬዲ በሁለት እግሩ የቆመ ራሱን ችሎ የቆመ ከሆነ ግን ምን ማድረግ ትችላላችሁ ፍሪደማችሁን በራሳችሁ ትወስናላችሁ ገንዘባችሁ ፍሪደማችሁን ይወስናል የታይማችሁን ፍሪደም ይወስንላችኋል ማለት ነውና ይሄ በጣም አሪፉ ነገር ነው ገብቷችኋል አሪፉ ነገር ነው መስራት ሲፈልጉ ትሰራላችሁ መስራት ያልፈልጋችሁ ሰዓት አትሰሩ ምን ላይ የኢንተርፕረነር ላይፍ ላይ ወይም የስራ ፈጣሪ ላይፍ ላይ ቢዝነሱ ኦልሬዲ ሰክሰስፉል ከሆነ ማለት ነው ኦልሬዲ ራሱን ችሎ ከቆመ ማለት ነው ኦኬ ነገር ግን መጀመሪያ 6 ወሩና 1 አመቱን ግን በደንብ መስራት አለባችሁ ቢዝነሱ ራሱን እስኪችል ድረስ ማለት ነው ብዙ ሰው እስኪያውቀው ላይክ ስታፍ አንድ ሲስተም እስከዘረጉ ድረስ ማለት ነው ዳይሬክትሊ ባጭሩና በገንዘብ ደረጃ ነው አሁን ደግሞ የምንመለከተው በላይፍና በገንዘብ ደረጃ ስንመለከት ምን ያህል ገንዘብ ልታገኙበት ትችላላችሁ የቅጥር ህይወት የኢንተርፕረነር ህይወት ምን ያህልስ ላይክ ለህይወታችሁ ሊሻሻል የሚችላል የሚለውን በጣም ወሳኙ እነዚህ ሁለቱ የሚለያቸው ነገር ነው ኢት ዲፔንድስ እንደናንተ ኳሊፊኬሽን አሁን ጥሩ ትምህርት ያላችሁ ሰዎች ምናምን ከሆናችሁ አሪፍ ክፍያ ማግኘት ትችላላችሁ በወር 100,000 200,000 የሚያገኙ ከዛ በላይ የሚያገኙ ሰዎች እንዳሉ እናውቃለን ግን ይሄ ገንዘብ ግን ላይክ አብዛኛው ሰው ማግኘት አይችልም የተወሰኑ ፐርሰንት የሚያገኙ ኢትዮጵያ በደረጃ ብንመለከት እንኳን ማለት ነው አሁን እነዚህ ሰዎች ከአብዛኛው ተቀጣሪ ህይወት የተሻለ ህይወት ይኖራቸዋል ኢን ሎንግ ተርም ቤት መኪና የሚባሉ ላይክ መሰረታዊ የሚባሉ ነገሮች ማሟላት ይችላሉ ለቤተሰባቸውም ለራሳቸውም እና በቃ አንድ ስቴብል የሆነ ላይፍ መኖር ይችላሉ ሀብታም መሆን ግን በቅጥር ህይወት ኢትስ ኦልሞስት 0% ነው ሰክሰስ ሬት በቅጥር ህይወት ሀብታም መሆን በጣም አስቸጋሪ ነው እሱ ይሄ ግልጽ ነገር ነው ልታውቁት የሚገባ ነገር ነው ገብታችኋል አብዛኛው ህይወቱ ምንድነው ላይክ ደሞዙ ንቅንቅ አይልም ወይ አመትን ጠብቆ ነው የተወሰነ ፐርሰንት የሚጨምረው ኢንፍሌሽን ደግሞ ላይክ በየወሩ ነው የሚጨምረው ሰው በዚህ ምክንያት የባሰ ያ ወራዊ ደሞዙ የመግዛት አቅሙ እየተዳከመ የባሰ የደከመና እየደህየ ነው ሌላኛው ደግሞ ምንድነው ወደ ኢንተርፕረነርሺፕ ስንመጣ ደግሞ ኢንተርፕረነርሺፕ ላይ ሀብታም መሆን ከፍተኛ ፕሮባቢሊቲ አለ በጣም ከፍተኛ ፕሮባቢሊቲ አለ እንደ ቢዝነሳችሁ ሰክሰስፉል የሚሆን ከሆነ ቢዝነሳችሁ ደግሞ አይነት አለው ማለት ላይክ ስሞል ቢዝነስ ከሆነ ያው የሚያመጣውን ገቢ በዛው ልክ ስሞል ይሆናል ከትልቅ ካምፓኒ ከሆነ በዚህ በሚያመጣው ገቢው ከፍ ይላል ማለት ነው ሰው ቢያንስ ቢዝነሳችሁ ሰክሰስፉል የሚሆን ከሆነ ከተቀጣሪ ህይወት የተሻለ ህይወት ይኖራችኋል
ገበያችሁም ከፍ ይላል። ነገር ግን ቢዝነስም እኮ ራን አድርጎ ብዙም አይሳካለት ሰው አለ። እሱንም ማወቅ አለበት። ሰክሰስፉል ከሆነ ግን ከቅጥር ህይወት በጣም የተሻለ ገቢ ይኖራል ማለት ነው። እና ይሄ የመጨረሻው ፖይንት ደግሞ ስትረስ እና ሪስፖንሲቢሊቲ ነው። ይሄ በጣም ወሳኙ ነገር ነው። በኢንተርፕረነርሺፕ ዓለም ውስጥ ብዙ እንቅልፍ ማተኙበት ጊዜ አለ። ብዙ አእምሯችሁ የሚናጋበት ታይም አለ። በቃ ላይ ማሰብ የሚሳናችሁ ታይም ሁላ አለ። ኢንተርፕረነር ሆኖ በቃ ስቴብል የሆነ ሜንታል ሄልዝ ያለው ሰው በጣም የተወሰነ ሰው። አብዛኛው በጣም ብዙ ችግር ውስጥ ነው። ምክንያቱም ምንድነው መሰላችሁ? ቀን በቀን ኮምፒቲሽን አለባችሁ። ቀን በቀን አዳዲስ የሚመጡ እንትኖች አሉ። በቃ የራሳችሁን ቢዝነስ ነው እንትን የምታደርጉት። እንዳለ ሪስኩ ማን ነው ላይ ነው ያለው? እናንተ ላይ ነው። ገብታችኋል? ሙሉ ሪስኩ መጥቶ እናንተ ላይ ነው ክምር የሚለው። ስለዚህ ለእያንዳንዱ ነገር ኃላፊነቱን ትወስዳላችሁ። ቢዝነሱ ቢከስር ኃላፊነቱ እናንተ ናችሁ የምትወስዱት። ፕሮዳክቱ ላይ ችግር ቢኖር፣ ሰርቪሱ ላይ ችግር ቢኖር እናንተ ናችሁ ኃላፊነቱን የምትወስዱት። እናንተ ናችሁ ተጠያቂ የምትሆኑበት። ኮምፒቲሽን መጥቶ ቢዝነሱ ላይክ ገቢው ካሽ ፍሎ ቢመታ እናንተ ናችሁ ኃላፊነቱን የምትወስዱት። ሰው እያንዳንዱ ነገር ኃላፊነት እናንተ ስለምትወስዱ ለእያንዳንዱ ነገር በጣም ከባድ ነው። ሜንታል ሄልዛችሁን መጠበቅ በጣም አስቸጋሪ ነው። ምንም ላተኙ ትችላላችሁ። በቃ ሌላን ምንም ነገር ላይ ትኩረት ማድረግ አትችሉም። በቃ ማለት እኔ እንጃ። ስፔሻሊ የመጀመሪያ 2-3 ዓመታት ቢዝነሳችሁ በጣም የሚገርም ሲስተም እስከዘረጋችሁ ብዙ ሰው እስካላወቃችሁ ቢዝነሳችሁን ያ በጣም ከባድ የሆነ ሜንታል ስትረስ እና አንዛይቲ ውስጥ የምትገቡበት በጣም ብዙ ታይሞች ይኖራላችሁ። ይሄ ቢዝነስ እንደው ይሳካለት ይሆን? ይሄን ፕሮዳክት ተነስቶ ይቀበለኝ ይሆን? እንዴት ነው ኮምፒቲሽን ማልፈው? በጣም ብዙ አይነት እንትን ያለው ማለት ነው። ምን አይነት ማርኬቲንግ ልጠቀም? ግን የቅጥር ህይወት ላይ ደግሞ በጣም በዚህ ነገር ጥሩ ነው። ለምን ካላችሁ ኦልሬዲ የሚሰጣችሁ ነገር ነው የምትሰሩት። ከእናንተ የሚጠበቅ ነገር አለ። ያን ነገር እስከሰራችሁ ምንም ያስጨንቅ ነገር የለም። የተለመደ ነገር ነው ደጋግማችሁ የምታደርጉት። ኦዲተር ከሆነ ኦዲት ማድረግ ነው በቃ ስራው። እንደውም ላይክ ከበድ ያለ አሁን ሲኦ ማናጀሮች ምናምን ናቸው ትንሽ ላይክ ኃላፊነታቸው ከፍ የሚለው። ሪስፖንሲቢሊቲው ከኢንተርፕረነር አንፃር በጣም ሊሚትድ። ራሳችሁን እውቀታችሁን እየገነባችሁ እያሻሻላችሁ የምትመጡ ከሆነ በጣም ጥሩ ፕላኒንግ ካላችሁ፣ በደንብ መጽሐፍ የምታነቡ ከሆነ፣ በደንብ አውቃችሁ የምትገቡበት ከሆነ ኢንተርፕረነርሺፕ ዓለም ኢዝ ዘ ቤስት ቲንግ ነው ብዬ አስባለሁ። ሁላችሁም የዮናፕረነር ተከታታይ ኢንተርፕረነሮች፣ ስራ ፈጣሪዎች እስኪ እናንተን ኤክስፒሪየንስ ኮሜንት ሴክሽን ላይ አስቀምጡልኝ። ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ አከብራችኋለሁ፣ ወዳችኋለሁ። ሰላም ሁኑ። ቻው